በጋዛ የአየር ድብደባ የሟቾች ቁጥር ከ200 በላይ ተሻገረ። እስራኤል በጋዛ የፈጸመችው የአየር ድብደባ ከ220 በላይ ፍልስጤማውያን መሞታቸውን፣ በርካቶች መቁሰላቸውን ተገልጿል። በጥቃቱ ሕይወታቸውን ካጡ ንጹሐን መካከል አብዛኞቹ ሕፃናትና ሴቶች መሆናቸውን የፍልስጤም ጤና ጥበቃ ሚኒስቴር አስታውቋል። የእስራኤልና ሐማስ ጊዜያዊ የተኩስ አቁም ስምምነት ከደረሱበት ከፈረንጆች ጥር 19 ወዲህ ትልቅ ነው የተባለለት የአየር ድብደባ በጋዛ ተፈጽሟል የተባለው። በዚህም የሟቾች ቁጥር በአስደንጋጭ ሁኔታ እየጨመረ እንደሚገኝ አካባቢው እየወጡ ያሉ መረጃዎች አመላክተዋል። ጥቃቱን ተከትሎ ሐማስ ዓለም አቀፍ ማህበረሰብ በእስራኤል ላይ ተቃውሞ እንዲያሰማ ጥሪ አቅርቧል። የመጀመሪያው ዙር የተኩስ አቁም ሂደት መጋቢት 1 መጠናቀቁን ተከትሎ 2 የጦርነቱ ተፋላሚ ወገኖች ለተጨማሪ ቀናት የተኩስ አቁም እንዲያደርጉ በአደራዳሪዎች እየተደረገ ያለው ጥረት እስካሁን ድረስ ፍሬ ማፍራት ተስኖታል። በዚህም ከ15 ወራት ጦርነት በኋላ አንጻራዊ ሰላም አግኝታ የነበረችው ጋዛ ነዋሪዎቿ ዳግም የእስራኤልን ድብደባዎች ማስተናገዳቸውን ቀጥሏል። ከ20 በላይ የእስራኤል የጦር አውሮፕላኖች በመካከለኛውና በደቡባዊ ጋዛ ሰርጥ ካን ዩኒስና ራፋህ ጨምሮ በተለያዩ አካባቢዎች ድብደባዎች ማድረጋቸውን ሮይተርስ፣ አልጀዚራ እና ቢቢሲ ዘግቦታል።